ከዓለም የተገላቢጦሽ ጉዞ የምንጓዝ ብቸኛዎቹ እኛ ነን የሚመስለኝ አሁን ላይ። በየቀኑ ዓለም በሚያስደንቅ የቴክኖሎጂ ሁኔታ ከአንደኛው ቴክኖሎጂ ወደ ሌላኛው ቴክኖሎጂ ሽፍት ያደርጋል። እኛ ደግሞ ከአንደኛው ጦርነት ወደ ሌላኛው ጦርነት በየቀኑ ሽፍት እናደርጋለን። በዚህም ታዲያ ብዙ ህፃናት ያለ አሳዳጊ ይቀራሉ። ብዙ አረጋውያን ያለ ወጣሪ ይቀራሉ። ብዙዎቹ አካላቸው ተቆርጧል። ብዙ የሚሰሩ እጆች ደግሞ መቃብር ውስጥ ገብተዋል። በግራ በቀኝ በተዋጊዎች መካከል ያሉት ሁለቱም ወንድሞቻችን መስራት የሚችሉ ሰው መጦር ልጅ ማሳደግ የሚችሉ ሁሉ መቃብር ተንተርሰዋል። ብዙዎቹ ደግሞ የሰው እጅ ያለው አካላቸው ተቆርጧል። እረ ጎበዝ እንንቃ! እስከ መቼ ነው? በቃ ለጦርነት የሚጠሩን ሰዎችን ቢንበላቸው። እንዲህ እኛ እንደሌላው ዓለም ከአንድ ቴክኖሎጂ ወደ ሌላ ቴክኖሎጂ መሸጋገር አንችልም እንዴ? ቢያንስ እንኳን የምናርስበት ነገር እንኳን መዘመን የለበትም? የኢትዮጵያ ትምህርት እንግዲህ ያመጣው ይሄና ይሄ ብቻ ነው። ሌላ የጠቀመን ነገር የለም።